ምንም ይል አባባል አለ። የምንናገረውን ነገር ሰዎች ምን ያህል በተሳሳተ መልኩ እንደሚተረጉሙት ብናውቅ በዓለም ላይ የሚናገር ሰው ይጠፋ ነበር። አዎ ይህ አባባል ትክክለኛ ነው። አብዛኛው ንግግርን ሰዎች አንተ መናገር በፈለግከው ልክ አይተረጉሙትም። አንተ ማለት ባልፈለግከው መንገድ ነው የሚተረጉሙት። እየጠቀለሉ በሌላ መንገድ እያደረጉ ነው የሚተረጉሙት እና ያ ነገር እንዴት እንደሚፈጠር ዛሬ በደንብ እናወራለን። የምትናገረውን ነገር ሰዎች በሌላ መንገድ የሚቀይሩበት ምክንያት ምን መሰለህ? በዚህ ምክንያት ነው። በጥቁር ላመጣ ነበር ያው ስላጣሁት ነው ፈልጌው ብቻ በዚህ ማስረዳ ይሆናል። ይህ መነጽር ከለሩ ምን አይነት ነው? ሰማያዊ ነው። ያ አደረኩት። ምንድን ነው ሊታይ የሚችለው? ሰማያዊ ነገር። ሁሉም ነገር ሰማያዊ እየሆነ ነው የሚታየኝ። ቀጥታ ወደ አንተ ሳይ ስልኬም ሰማያዊ ነገር እየሆነ ነው የሚታየኝ። ምክንያቱም ይህ መነጽር ምን ተደርጎ ስለተሰራ ነው? ሰማያዊ ተደርጎ ስለተሰራ አይደል? ጥቁር ባረግም ጥቁር ሆኖ ነው የሚታየኝ። አረንጓዴ ባረግም አረንጓዴ ሆኖ ነው የሚታየኝ። ብቻ ቀይም ባረግም ማንኛውም አይነት ቀለም ባረግ መነጽሩ በተሰራበት ልክ ነው ነገሮችን የማየው። ይህንን መነጽር ምን አድርገህ ትወስድልኛለህ? የአንተ አእምሮ ነው ብላስ አንተ ለዛ ሰውዬ የሆነ ነገር ነገርከው። የዛ ሰውዬ አእምሮ ቢውልድ በተደረገበት መንገድ ይተረጉመዋል ማለት ነው አይደል? ያወራው ነገር አንድ ነው። አሁን ለምሳሌ እዚህ ጋር ማየው ስልኬን እና እዚህ ውስጥ ያለው ስልኬ አንድ አይነት ነው፣ ግን ምኑ ተለያየ? ያለበት ከለር። አንተም የተናገርከው ነገር አንድ ነው፣ ግን ያ ሰውዬ የተረጎመበት መንገድ ሌላ ነው። ልዩነቱ እዛ ጋር። ስለዚህ መነጽር ደግሞ ምሳሌ ሲሰጥ በኔጌቲቭ መንገድ ብቻ አይደለም ማየት ያለብን፣ በፖዚቲቭም ማየት አለብን። ምን ማለት ነው? የዛ ሰውዬ አእምሮ በጥሩ ነገር ቢል የተደረገ ከሆነ የሆነን መጥፎ ነገር ብትነግሩ እንኳን አእምሮ ለበጎ ነው ብሎ ይነግረዋል ማለት ነው። ለበጎ እንደሆነ መተርጉም ይጀምራል። አእምሮ በጎውን ነገር ማየት ይጀምራል። ያንተም አእምሮ ቢል የተደረገበት መንገድ ምን አይነት ነው የሚለውን ማወቅ አለብን። መጀመሪያ ምን አይነት ሀሳብ ነው ያለኝ፣ ምን አይነት አመለካከት ነው ያለኝ፣ ቀን በቀን ምን አይነት ሀሳብ ነው አእምሮዬ ላይ የሚመጣው የሚለውን ነገር ካወቅ ነገሮችን የምትተረጉሙበትን መንገድ መገመት አይከብድም። ስለዚህ አንተ የምታወራውን ነገር ሰዎች በሌላ መንገድ የሚተረጉሙበት መንገድ ልዩነቱ የተፈጠረው እዚህ ላይ ነው ማለት ነው። አእምሮ ላይ ነው የተፈጠረው። አእምሮ ቢውል የተደረገበት መንገድ የምታየውን ነገር የምትሰማውን ነገር በሌላ መንገድ እንድቀይሩና ባልተባለበት መንገድም ልታስቡ ይችላል። ልዩነቱ እዛ ላይ። የዛሬው ሀሳብ ይህን ይመስላል። ቪዲዮ ከተመቸ ላይክ አድርገው፣ ቻናሉን ሰብስክራይብ ታደርገው ትጠቀምበታለህ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጥልኝ፣ አነበዋለሁ። የቴሌግራም ቻናል አለኝ። የቴሌግራም ቻናል ሊንክን የኮሜንት መጀመሪያ ላይ አስቀምጥልሃለሁ። ቴንክ ዩ